ያ ደግሞ እሳቸውና ሌሎች ሰዎችን መካከል ክርክር አላስነሳ። መሐመድ እንዴት አንስቶ አንሶላው ላይ ያስቀምጣል? አንሶላው ላይ አንስቶ እንዴት አድርጎ ሐጀረል አስወድን በቦታው ያስቀምጣል? የሚል ማንም ቅሬታ ወይም ደግሞ ተቃውሞ ያስነሳ ሰውም የለም ማለት ነው። በዚህ አይነት ሁኔታ ያው የካዕባ ግንባታ ቀጠለ። وقصرت بقريش النفقة الطيبة እየገነቡ እየሄዱ እያሉ ቁረይሾች ሐላል የሆነ ገንዘብ አጣራቸው፣ አለቀባቸው። ቀደም ሲል ምን ብለናል? አንድ ስምምነት ነበራቸው። ካዕባን መልሰን እንገነባለን፣ ምን መግባት የለበትም፣ ሐራም ነገር መግባት የለበትም። የዝሙት የሴተኛ አዳሪ ገንዘብ አይገባበትም፣ የወለድ ገንዘብ አይገባበትም፣ የሰው ሐቅ ያለበት በዙልም የመጣ ገንዘብ አይገባበትም የሚል ስምምነት ነበር። ሐላል ገንዘብ ብቻ ተሰብስቦ መጣ፣ ሰሩ አለቀባቸው። فأخرجوا መከሩና ይሄንን ሐራም ልናስገባበት አይገባም፣ ነገር ግን ምን አድርገን እንዴት አድርገን መጨረስ አለብን ብሎ ተነጋገሩ። አንድ ውሳኔ ላይ ደረሱ። فأخرجوا من الجهة الشمالية نحو من 6 أذرع وهي التي تسمى بالحجر والحطيم. بس በሰሜን በኩል ሐራም ያው በአካልም የሄዳችሁ ሰዎች ወይም በምስል ላይ ተንቀሳቃሽም ሆነ ማይንቀሳቀስ ምስል ላይ ያያችሁ ሰዎች ካዕባ አራት ማዕዘን እንደዚህ አለ። አንድ ከሰው ወገብ ከፍ ያለ ግንብ ነገር እንዲህ ዙሪያው ላይ የተቀጠለ ነገር ያለ የተቀጠለ የሚመስል ነገር አለ። ጧፍ ስናደርግ ሙሉውን እንዲያቋርጠን ሳይሆን እሱን ሙሉ ነው የምናደርገው። እሱ እዚህ ጋር ነው ያለው። ካዕባ ይሄ ከሆነ መተን እዚህ ጋር ሐጀረል አስወድ ሩክን አለ። እዚህኛው ሩክን ላይ በምንደርስበት ሰዓት ላይ እንዲህ ወተን ነው በውጪ ዞረን ካዕባን ጧፍ የምናደርገው። እዛቸው ቦታ ላይ ያንን ቆርጦ ተው ማለት 6 ክንድ የሚሆን ያክል ቆርጦ ወደ ውጪ አስቀሩ። ሐራም ካዕባ ላይ ላለመጨመር ሲሉ ምኑን ከሰራን አያልቅልንም፣ ሐላል ገንዘብ በእጃችን ያለው ሊጨርስ የሚችለው ይሄኛውን ፓርት ብቻ ነው። ይሄን ገንብተን እስከ ላይ እናውጣ፣ ያኛውን ግን ቆርጠን እናስወጣሉና ቆርጦ አስወጡ። ያንን ይባላል ዛሬ ሂጅር ይባላል፣ ሂጅር እስማዒል ይባላል። ወይም ደግሞ አልሐጢም በመታወቅም ጭምር የሚታወቅ ነው። ወረፈዑ ባበሃ ሚን አልአርድ ቁረይሾች አዲስ ቢድዓ ነው በዚህ ላይ ፈጠሩት። በኢብራሂም ዘመን ያልነበረን አዲስ ፈጠራ ፈጠሩ። ድሮ ካዕባ በር ከመሬት ከወለሉ ጋር ኦልሞስት እኩል ነው። አንድ ሰው እግሩን አንስቶ እንደዚህ ወደ ውስጥ ሊገባ ይችላል። ይሄንን ግንባታ በሚገነቡበት ሰዓት ላይ ግን አሁን ካዕባ በር የት ጋር ነው ያለው? ላይ ነው አይደለ? በሰው እጅ እንደዚህ ካላልከ በስተቀር በሩ ጋር ራሱ መድረስ አትችልም። ያው እንደ መስኮት ነው የሆነው ማለት ነው። ያን ጊዜ ዳግም ሲገነቡት ነው ያንን ሰቅሎ በሩ ላይ ያደረሱት። ለምን ከተባለ لئلا يدخلها الا من اراد የሚፈልጉት ሰው ካልሆነ በስተቀር ማንም መንገደኛ ዘው ብሎ ካዕባ ውስጥ እንዳይገባ ዛሂድ ድረስ በዛው ነው የቀጠለው። የፈቀዱለት ሰው የፈለጉት ሰው ብቻ ነው እንዲገባ የሚፈቅዱት። ስለዚህ ለመግባት ደግሞ ሰው ዝም ብሎ መግባት አይችልም። የተፈቀደለት ሰው መሰላል ይመጣለታል። ከዛ በኋላ በዛ አይነት ሁኔታ ወደ ውስጥ ይገባል ማለት ነው። ولما بلغ البناء 15 ذراعا سقفوه على 6 أعمدة ያልኳችሁ ያ አራት ማዕዘን ተሰርቶ ወደ ላይ 15 ክንድ ሲደርስ ጣሪያ ሰሩለት። መሃሉ ላይ ደግሞ 6 ምሰሶችን ነው ያደረጉት። ካዕባ ተሰርቶ ሲያበቃ ምን ይመስላል? የሚቀጥለውን ስናይ አይተን እንመለሳለን። ካዕባ ተሰርቶ ሲያልቅ وصارت الكعبة بعد انتهائها ذات شكل مربع تقريبا ተሰርቶ ሲያበቃ ካዕባ ቅርጹ ስኩዌር ቅርጽ ነው የያዘው። አራቱ ማዕዘናት እኩል የሆኑት ማለት ነው። ሂጅር እስማዒል ባይቆረጥ ኖሮ ሬክታንግል ቅርጽ ነበር የሚኖረው የነበረው። ያው ማቴማቲክስ ላይ ስኩዌር አራቱም ሳይዶች እኩል ናቸው። ሬክታንግል ሁለቱ እኩል፣ የተቀሩት ሁለቱ ደግሞ እኩል ናቸው አይደለ? አራቱም እኩል አይደሉም። ያኛውን ረጅሙ ሳይድ በዚህ በኩል ቆርጦ ወደ ላይ ስለገነቡ በዚህ በኩል ያለው የተቆረጠው ወደ 6 ሜትር ተቆርጦበታል። ይሄኛው ወደ ላይ የገነቡት አራት ማዕዘን ሙረባዕ ነው የሆነው። يبلغ ارتفاعه 15 ሜትር ከመሬት ላይ ጫፉ ድረስ 15 ሜትር ይደርሳል ማለት ነው። 15 ሜትር ይደርሳል። وطول ضلعه الذي فيه الحجر الأسود والمقابل له 10 أمتار ጎኑ ደግሞ በተለይ ሐጀር አልአስወድ ያለበት ሳይድ ጎን
በዚህኛው ሳይድ ያለው እሱ ደግሞ 10 ሜትር ነው የሚሆነው እሱና በሱ ትይዩ ያለው ማለት ነው والضلع والحجر موضوع على ارتفاع 1.50 متر من أرضية النطاق كطواف مريت لاي كعبة حجر الأسود كعبة لا يالله حجر الأسود يقولون سواق ولا اللي سيلفر ወይም ደግሞ ብራማ ብረት የዞሮ ትቡ ማለት ነው ሰዎች የሚገደሉበት ካያቸው እሱ ከመሬት ሜትር ከ50 ነው ከፍታ ሜትር ከ50 ከፍታ ላይ ነው ያለው ግልጽ ነው አይደል ሜትር ከ50 ከፍታ ላይ ነው ሐጀር አልአስወድ ያለው እሱ ጎን በሱ ሳይድ ሐጀር አልአስወድ ያለበት ወርዱ ጎኑ 10 ነው والضلع الذي فيه الباب والمقابل له ሐጀር አልአስወድ እዚህ ጥግ ላይ ከሆነ እንዲህ ስትመጡ በሩ እዚህ ጋር ነው ያለው ሐጀር አልአስወድን አንደኛው ጎን ላይ ወይም ደግሞ ሩክን ላይ ነው ማዕዘን ላይ ነው ያለው በሱ ትንሽ ጥፍ ስትሉ ጧፍ ያደረጋችሁ መጣችሁ በር እዚህ ጋር ነው ያለው በሩ ያለበትና በበሩ ሙቃብል ያለው ትይዩ ያለው በበሩ ትይዩ ያለው ደግሞ ርዝማኔ ትንሽ ይጨምራል እሱ ደግሞ ወደ 12 ሜትር ነው የሚሆነው ያው approximately ስንመለከተው ነው ሙረባዕ ብለን ያልነው እንጂ ኤግዛክት ሙረባዕ አይደለም ይሄ መስል አራቱ መስል ቢሆን ነው ኤግዛክት ሙረባዕ የምንለው ግን approximately እንዲህ ስታይ ከሩቁ ካባ ምንድነው የምታየው ስኩዌር ነው አይደል አራት ማዕዘን እኩል የሆነ አራት ማዕዘን እንዳለው ነው የምታየው ኤግዛክት ግን ብለካ አንዱ 12 አንደኛው ሳይድ ሁለቱ ሳይድ 10 ሁለቱ ሳይድ 12 ነው ያለው ማለት ነው وبابها على ارتفاع مترين من الارض ሐጀር አልአስወድ ከመሬት 1.5 ነው ብለናል 1 ሜትር ከ50 ሴንቲሜትር ላይ ነው ከፍታ ያለው ባብ በር ደግሞ ከመሬት በምን ያክል ከፍታ ላይ ነው የካዕባ በር ያለው ብለን ካለን 2 ሜትር ነው ከሐጀር አልአስወድን ከፍ ያለ ነው ባብ 50 ሴንቲ ይጨምራል ከሐጀር አልአስወድ ከፍታ ማለት ነው ويحيط بها من الخارج قصبة من البناء أسفلها ከውጪ ካዕባን ይሄ በሩ የሚያካልለው ወይም ደግሞ ከበር ወጣ ብሎ ያለው ግንባታ በላይ በኩል ስንመለከት ወደ 25 ሜትር ወደ 0.25 እንትን ነው ቲክነስ ነው ያለው ከበሩ ከፍ ብሎ ያለው ቦታ ማለት ነው ومتوسط عرضها የካዕባ መካከለኛው ወደ ጎን ያለው ስፋት ወደ 30 سنتيمتر ነው وتسمى بالشادروان وهي من اصل البيت لكن قريشا تركته ይሄ ወደ ውጭ የቀረው ከካዕባ በር ላይ ተብላችሁ ወደ ውጭ የቀረው ቦታ ስንመለከተው ከበሩ እስከዛ ድረስ ያለው ከተረፈው ቦታ ስንመለከት ወደ 30 ሴንቲሜትር ሙረባዕ ነው የምናየው ማለት ነው ሴንቲ ነው የምናየው ይሄው ቀደምስ እንዳነሳ ነው ቁረይሾች በዚህ አይነት ሁኔታ ነው በዛ በገጠማቸው ኢኮኖሚ ሐላል ምንጭ ችግር ይሄንን በዚህ መልኩ መቀጠል አልቻሉም ማለት ነው على كل حال የካዕባ ወስፍ ትንሽ ያው ለመወሰፍ ሊከብድ ይችላል ለምሳሌ ይሄንን መጽሐፍ እንዲሁ እዩት ይሄን መጽሐፍ አቅላችሁ ውስጥ ሙረባዕ ብላችሁ ስር ሙረባዕ የሆነ ነገር አጠገቤ ስላላገኘው ነው ያት ማዘን ይሄ ካዕባ ነው ብላችሁ ሰዱት ይሄኛው በዚህ በግራ እጄ እየጠቆምኩ ያለሁት እዚህ ጫፍ ላይ ይሄ ሩክን አልየማኒ ይባላል ሩክን አልየማኒ ይባላል በዚህ ሳይድ ያለው ይሄ ሩክን አልየማኒ ነው ይሄንን ሩክን ይዛችሁ እዚህ ጋር ስትመጡ እዚህኛው ጎን ላይ ነው ሐጀር አልአስወድ ያለው እዚህኛው ሩክን ላይ ሐጀር አልአስወድ አለ ከመሬት 1 ሜትር ከ50 ከፍታ ላይ ማለት ነው ይሄኛውንም እንዲህ ትንሽ ነው ብላችሁ አታስቡት ትልቅ ተመሳሳይ 10 ሜትር ያለው ርዝመት ያለው ብላችሁ አስቡት ከሐጀር አልአስወድ ሩክን ትንሽ አለፍ ስትሉ ከፍ ብላችሁ 2 ሜትር ላይ የካዕባ በር አለ ይሄ ወርቃማው ከውጭ ስትመለከቱት ሙሉ በሙሉ ወርቃማው የሆነው ባበል ካዕባ ነው ግልጽ ነው አይደል ባበል ካዕባ ነው ይሄን ሩክን ይዛችሁ እስከ ጥግ አንግሉ ጋር በምትሄዱበት ሰዓት ላይ ቅድም ያልኳችሁ ሂጅር እስማኤል ነው የምታገኙት ሂጅር እስማኤል ታገኙታላችሁ ክፍት ነው ቦታው መሃሉ ክፍት ነው ሰዎች አንዳንድ ጊዜ ውስጥ ገብተው ሱና ምናምን ይሰግዳሉ አንዳንድ ጊዜ ደግሞ ኢማሞች እዛ ውስጥ በፊት ይቀመጣሉ አሁን እንኳን ከሴኩሪቲ አንፃር ኢማሞቹ እዛ
ታች ወደ እንትን ላይ ነው ብዙ ጊዜ የሚቀመጡት። ይሄ ሂጅር እስማኤል ይባላል። ክፍት ነው። የሆነ ግንባታ እንደዚህ ተገንብቶበታል። ላዩ ላይ የሆነ ኢብኑ ረድ ነው ያለው። በቃ ይሄ ማሉ ክፍት ነው። የተወሰነ ያክል ሰው የሚያሰግድ ቦታ የካዕባ አካል የሆነ ቦታ ነው። የካዕባ አካል የነበር ቁረይሾች በቀጠማቸው ችግር የተውት ማለት ነው። አንድ ሰው ጠዋፍ አድርጎ መጥቶ እዚህ ሲደርስ እንዲገብቶ አቋርጠው መጥቶ ይሄን ዞሮ ሙሉን ነው ሲዞር 7 ሸውጥ የሚባለው ማለት ነው። 7 ይዞራል አንድ ሰው። ልክ ጠዋፍ የሚጀመረው ከየት ነው? ሐጅ ስናደርግ ከሐጀር አልአስወድ ነው የሚጀመረው። አንድ ተብሎ የሚቆጠረው ከሐጀር አልአስወድ ነው። ሐጀር አልአስወድ እዚህ ሩክን ላይ ነው። አንድ ብሎ ዞሮ መጥቶ 1 2 3 4 እንዲህ ያለ 7 ድረስ ይቆጥራል ማለት ነው። እዚህ ጋር ጀምሮ እዚህ ጋር ያበቃል። ልክ ከበሩ ትንሽ በበሩ ትይዩ በዚህ ሳይድ በበሩ ትይዩ ደግሞ ትንሽ እንደዚህ ስትሄዱ መቃሙ ኢብራሂም አለ። ወርቃማ ክብ ነገር ከሩቅ አይታችሁ ከሆነ ወርቃማ ክብ ነገር እሱ መቃሙ ኢብራሂም ይባላል። ኢብራሂም አለይሂ ሰላም ከልጃቸው እስማኤል ጋር ቀደም ሲል ያየነው ካዕባ ይሰሩ በነበሩበት ሰዓት ላይ ብናያው እንዳልኳችሁ 15 ሜትር ወደ ላይ ስለነበር ረጅም ነው። መሰላል ለመዛን ሰዓት ከፍ ያለ ሲል ተቸገሩ። አንድ የሆነ ድንጋይ እስማኤል አምጥቶ ሲያስቀምጥ ድንጋዩ አባቱ ኢብራሂም ድንጋይ ለመውሰድ ወደ ታች መውረድ ሲፈልግ ልክ እንደ ስፕሪንግ ወይም ዘመናዊ ሊፍት ማለት ነው ዝቅ ይላል፣ ታች ይወርድለታል። ድንጋይ ተቀብሎ ወደ ላይ በሚወጣበት ሰዓት ላይ እንደ ስፕሪንግ ይነጥርና ወደ ላይ ያደርሰዋል። ያ በዛ ወርቃማ መስታወት ከላይ ወርቃማ የሆነ ሽፋን ያለው መስታወት ነገር ነው ይታያል። ሄዳችሁ እግሩ ምልክት ያለበት ቦታ ነው። እሱ ላይ ተቀምጠዋል። አንድ ሰው ጠዋፍ አድርጎ ሲጨርስ ከሱናዎች ውስጥ አንዱ እዛ አጠገብ ወተኺዱ ሚን መቃሚ ኢብራሂም ሙሰላ ብሎ አላህ በቁርአን ያዘዘው እዛ መስገድ ነው ማለት ነው። ይሄ ውጪው ነው የተገነባው በጥቁር በድንጋይ ነው። ዙሪያውን አይታችሁ ከሆነ ሐጀር አልአስወድን ቀደም ሲል እንዳነሳ ነው ከጀነት የመጣ ነጭ የነበረ በሰው ልጅ ወንጀል እንደጠቆረ ረሱል ሰላም ተናግረዋል። ውጪውን ይመስላል። ውስጡም ከውጩ የሚለየው ነገር መሃሉ ላይ 6 ምሰሶዎች አሉት። ባይዘ ካዕባ እንዲህ ከሩቁ እንደምታዩት ትንሽ ነገር አይደለም። በጣም ግዙፍ ቤት ነው። በጣም ግዙፍ ነው። ብዙም ብላችሁ በዚህ እንትኑን እንኳን ካልኩሌት ብታደርጉ 12 በ10 ስታዩት ቀላል ነገር አይደለም ማለት ነው አይደለ? እና ውስጡም እንደዛው ሰፊ ነው። በተለይ በመሰላል ከወጣችሁና በሩ ተከፍቶ ከተገባ በኋላ ዝቅታ ታች አትወርድም። ሌቭል በዛ በበሩ ልክ ነው እዛ ሌቭል የተደረገው ማለት ነው። ታቹ በድንጋይ ነው የተሞላው። አንድ ሰው በሩ 2 ሜትር ወጥቶ ሲያይ በሩ ተከፍቶ ሲገባ ቀጥታ እንደዚህ ቤት ውስጥ ነው እንጂ የሚገባው ምንም ዝቅ ብሎ የሚሄደው የለም። ያ ሙሉውን 2 ሜትር ተሞልቷል ማለት ነው። 6 ምሰሶች ናቸው ያሉት። እንደዚህ 3 እንደዚህ ማለት ነው። ውስጡ ላይ ምንድነው ያለው? ልክ ውጪ ላይ ያለው ውጪ ምን አይነት ልብስ ነው? የውጪ ከለር ጥቁር ማለት ውስጡ ደግሞ የጨርቁ አይነት አንድ ሆኖ ላይ ግሪን ነገር ነው፣ አረንጓዴ ነገር ነው ውስጡ ላይ ያለው አረንጓዴ ነገር ነው። ሰቅፉ ላይ እንደዚህ እንደ ወራጅ ነገር የተዘረጋ ብረት እንዲህ ነገር አለ። እዛ ላይ የድሮ ቁሳቁሶች በጥንት ዘመን የነበሩ እንደ አካፋ፣ ባልዲ የመሳሰሉ ነገሮች ተንጠለጠሉበታል። ያው ያየሁት ነው። አሁን ያንሱት ይቀመጥ እና ጉዳይ አይደለም። ወቅቱ እኔ ባየሁበት የዛሬ በሂጅራ 1419 ዛሬ 25 ዓመት አካባቢ ማለት ነው 26 ዓመት አካባቢ እና ውስጥ ስትገባ ይብላይ ፈኒ ነገር ማለት ነው። ያው አስገራሚ የሆነ ነገር ከብላይ ምክንያቱም ውጪ ስትሆን ወዴት ነው የምትዞረው? ወደ ካዕባ ነው። ውስጥ ስትሄድ የት ነው የምትዞረው? ስለዚህ እንደዚህ እንደፈለክ ነው ዞረ የሚሰግደው ማለት ነው። የተለየ ነገር ነው። ተመሳሳይ ሆኖ በግዳው ላይ እንደዚህ የተጻፉ ጽሁፎች አሉ። ይሄ ነው የሚመስለው። ዛሬም ድረስ ያሉት በነገራችን ላይ ረሱላህ ሰለላሁ ዐለይሂ ወሰለም መካን ፈትህ አድርገው ሲመጡ የካዕባ ቁልፍ ይዞ የነበሩት በኒ አብዱ ሸምስ ናቸው። ዛሬም ድረስ በኒ ሺባ ናቸው። ሺባ ብን አምር ዛሬም ድረስ እነሱ ናቸው የሚይዙት። ልጆቻቸው እስከ ዛሬ ድረስ ማለት ሺህ ምናምን 400 ምናምን ዓመት ድረስ ዘልቆ ዛሬም እነሱ ናቸው የሚይዙት።
አልተቀበሏቸው መልሶ ለነሱ እንዲሰጥ ነው ሐሳብ ያደረጉት የዛሬ ይሄን ያደረጉት አሁን ላይ መሪዎች ብቻ ናቸው የሚገቡት የሳውዲ ንጉሱ አልጋ ወራሹ ሚኒስቴሮች በአመት ካዕባ ልብስ በየአመቱ ይቀየራል የምታዩት በየአመቱ ይቀየራል ለሱ ብቻ አንድ ፋብሪካ አለ ፍሪ ሰርፕራይዝ አንድ ፋብሪካ የካዕባ ልብስ ብቻ ነው የሚሰራው ይሄ የምታዩት እዛ ላይ የተጻፉት እና ወለቤት ወባይልና ስለለዚ በከተ ሙባረከን ተፈዱ መቃም እነዚህ ዙሪያው ላይ የተጻፉ ነገሮች አሉ ጨርቁ ውስጥ እንዴት የተጻፉት አሉ በእጅ ነው አብዛኛው ፓርት የሚሰፋው ጨርቁ የሚሰራው በማሽን ነው ይሄን ግን ቁጭ ብሎ የሚሰፋው አንድ ግለሰብ ነው ያለው እና ይህ ሰው ኦልሞስት 10 ወር ነው የሚሰራው አንድ ካዕባ ጨርቅን ውስጡንና ውጪውን ለማልበስ 10 ወር ሙሉ ይሰራል የወርቅ ቀብ ነው ይሄ ክሩ ራሱ ማለት ነው እንደ መዳብ ነገር እንደ መስፊያ ቢሆን ተደርጎ ቁጭ ብሎ እሱን ይሰፋዋል ማለት ነው እና በአመት ሰው ለሐጅ በሚሄድበት ሰዓት ላይ ወደ ላይ ተቀለላ ሰው ሐጅ አድርጎ ሲመለስ ከዛ በኋላ ይቀይሩትና ያወርዱታል ከዛ የወረደውን ያው በክብር የተለያየ በየተራው የሆኑ አሚሮች የሆኑ ሰዎች ጨርቁን ይወስዱታል ተበሩክ ማለት ነው ውስጡም ያለው ይሄን ነው የሚመስለው ውጪውን ይሄን ነው የሚመስለው ማለት ነው እና ምንም እዛ ቤቱን አላህ Subhanahu Wa Ta'ala ሚራሴ ቤት ብሎ ኢብራሂም አለይሂ ሰላም ወይም በሌላ ሃይማኖቶች ዘንድ አብርሃም የገነባው ቤት ነው አላህ እንዲሰራ አዘዝ ከልጁ እስማኤል ጋር ቦታው ቀብርም አይደለም ድንጋይ ነው በረሃ ነው ምንም አይነት ነገር አይደለም ውስጡም ቤት ነው ቅድም እንዳልኳችሁ ውስጡ ላይ ያለው ነገር የተለያዩ ድሮ ታከሶች ናቸው ያሉት እንደ መዶሽ አለምን እንደ ዶማ ካፋ ባልዲ የመሳሰሉ ነገሮች ናቸው እንደዚህ ግድግዳዎች ላይ ተንጠልጥለው ያሉት ምንም አይነት ነገር እንትን የለም በየአመቱ ሰዎች ይገባሉ ውስጥ ይገባሉ ይሰግዳሉ ምንም አይነት ነገር አይደለም አንድ እሱ ነው ሁለተኛ ሌሎች ሰዎች ለሚያነሱት ነገር እኛ ቤቱን ራሱን ቤቱን አናመልከው ድንጋይ አናመልከው አሁን ኸጣ ምንድነው ያሉት والله ያሉ إني لأعلم أنك حجر لا تنفع ولا تضر والله ያቃለው አንተ ድንጋይ ነህ ምንም ነገር አትጠቅመም ምንም ነገር አትጎዳም لولا أني رأيت رسول الله صلى الله عليه وسلم يقبلك ما قبلتك يا الله መልእክተኛ ስስሙ ባላይ ኖሮ አልስምህ ነበር ቤቱ አላህ እኛን ታዛዥ መሆናችንን ተገዢ መሆናችንን የምናሳይበት ዓለም ሙስሊም በአጠቃላይ